ደጋፊዎች ዩቲ የምትወዷት የዩቲ አድናቂዎች ምን ታደርጋላችሁ መሰላችሁ? ማርያምን ያዘናችሁ እሷ እንድታሸንፍ ፈልጋችሁ ያዘናችሁ ያላችሁ ሰዎች ማለት ነው ተሰብሰቡና ማርያምን ገንዘብ ሁላችሁ ማዋጣችሁ ምን የመሰለ ከህዝብ ፍቅር ያገኘሁት እንድትል ምን የመሰለ መኪና ግዙላት። እመቤቴ ጌታ በጣም የምትወዷት የዩቲ ደጋፊዎች ምን የመሰለ እግዚአብሔርን ይገባሻል። በቃ ይሁላ ጊዜ ሰርተሻል። እግዚአብሔር ደግሞ ፈቅዷል። አዶናይ ከእግዚአብሔር ጋር እንጋፋም እኛ ግን ወዳጆችሽ ብላችሁ እመቤቴ ገንዘብ ሁላችሁ አዋጣችሁ ምን የመሰለ መኪና ግዙላት። መኪና ቸግሯታል እያልኩ አይደለም፣ በሌላ እንዳትወስዱ። ግን የምትወዳት ወዳጆቿ ደግሞ በዚህ ሰፖርት አድርጓት። አዶናይን በመስደብ አይደለም፣ አዶናይን በማንቋሻሽ አይደለም፣ የአዶናይ ጋር ደጋፊ ጋር በመጣላት በመጨቃጨቅ አይደለም። አዶናይ አይችልም አይገባውም እያላችሁ ሳይሆን ሁለቱም ይገባቸዋል። እኛ ደግሞ ከወዳጆችሽ ከአድናቂዎችሽ ብላችሁ ደግሞ ለሱ አበርክቱላት። እመቤቴ አበርክቱላት። የሆነ ነገር ዳዊት የኔ ፍቅር የሆነ ነገር አበርክቱላት። እግዚአብሔርን በቃ ይገባሻል። በእኛ ደግሞ በወዳጆችሽ ብላችሁ ምንም መጣላት አያስፈልግም ከሌላ ደጋፊ ጋር። ምንድን ሄሎ ወርቄ አሸነፍ አዶናይ ይመቸው። ማርያም ሲል በኢየሱስ ኧረ ሰውነቴን ነዘረኝ። እኔስ መቼስ አሽቃባጭ ነኝ መቼስ ወይ ሰውነቴን ነዘረኝ። እመቤቴን በቃ ይሄን ነው የምታደርጉት እንጂ ጭቅጭቅ ምናምን እንትና አይገባውም እንዴ? ለምን ማርያምን እሱስ ቢሆን ቀልድ ነው እንዴ? እናንተ እኮ ስለማታስቡት እንጂ ሰው በምንም በቦሌ የሚምጣ ዋናው ፈምሶ ዋናው ህዝብን ለመሳብ እንትን ይበል። በአጭር ጊዜ ውስጥ ራሱ ከባድ ነው። እግዚአብሔር ምን ያህል ቢመርጠው ቢወደው ነው በአጭር ጊዜ ውስጥ አዶናይ ስንት ዓመት ቲክቶክ የለፉ ስንት ነገር የሰሩ ሰዎች እያሉ አዶናይን እግዚአብሔር በአጭር ጊዜ ውስጥ እንደዚህ ካደረገው የልቡን ነገር አይቶ ነው ማለት ነው። እግዚአብሔርን ሙሽራው ዘሎታ እኮ ነው እንዴ? አረ ልብሴንም ቀይሬ ልውጣ እንዴ? ስንት ጊዜ ሙሉ ሜካፕ አልተቀባውም። ከአመቱን ነው እኮ በአንዴ ተቀባው ፊቴ ላይ ማርያምን መክ እግዚአብሔር በአጭር ጊዜ ውስጥ ምን ያህል ልቡን ቢያየው ነው እንደዚህ እንዴ? እኔ አውቃለሁ ለመፈመስ ምን ያህል እንደሚከብድ። መፈመስ ልትፈምሱ ትችላላችሁ፣ ደንቁር ብላችሁ ትፈምሳላችሁ፣ ሰውም ሰድባችሁ ትፈምሳላችሁ። ግን የሰው ልብ ውስጥ መቀመጥ ማለት ግን ከባድ ነው። የሰው ፍቅር ማለት እግዚአብሔርን ከባድ ነው። ሰው ልጆች እናንተን ወደዋል። ሰው ሲወዳችሁ ሲያምንባችሁ ሲፈልጋችሁ ሲመርጣችሁ ነው። እና የሰው ልጅ ልብ ውስጥ ገብቶ በዚህ ያህል መወደድ ማለት እግዚአብሔር በቃ የሆነ ንጹህ ልብ ወይ ስለመረጠው ነው። በቃ የሆነ መርጦታል። የሰው ፍቅር ቀላል አይደለም። ማርያምን ማግኘት በእግዚአብሔር በእውነት የሰው ልጅ ልብ ውስጥ መቀመጥ ማለት እንኳን እሱን ተውና ከእህቶቻችሁ ጋር እንኳን እኮ ከስጋችሁ ጋር እንኳን ትጣላላችሁ፣ ትጋጫላችሁ። መስማማት ይከብዳል። ይሄ ሁሉ ህዝብ ተስማምቶ ወደነዋል ብሎ ከመረጠው እግዚአብሔር ልቡን አይቷል ማለት ነው እንጂ ከባድ ነው መፈመስ። እኔ ልወጣ ነው። ማነው ፋኒ ማነው እንትናም ቆይ ውዶቼ ልወጣ ነው እንዴ? እኔ ይሄን ወሬ አላስችል ብሎኝ ነው እንዴ? እኔ አላስችላለኝ። ቆይ ለእንትና ላብራራለት አላስችላለኝ ውዶች እግዚአብሔርን አላስችል